ብዙ አስገራሚ ታሪኮችን ሰምተን ሊሆን ይችላል። ዛሬ የሁለት ሰው ታሪኮችን ነግራችኋለሁ። ሰው ያለ ውሃ 3 ቀን ብቻ ይኖራል። አሁን አስቡት፣ ባህር መካከል መሬት አታይም፣ ሰው አታይም። ያለበት ነገር አንድ ትንሽ የእርዳታ ጀልባ ብቻ ነው። ምግብ የለም፣ ውሃ የለም። ሌሊት ብርድ፣ ቀን ፀሐይ ያቃጥላል። ከታች ጥላዎች ይንቀሳቀሳሉ። ሻርኮች በዙሪያ ያንዣብባሉ። ይህ ሁሉ 76 ቀን ተቀብለህ ትኖራለህ። ይህ ፊልም አይደለም፣ እውነተኛ ታሪክ ነው። ዛሬ ሰው ከባህር ጋር 76 ቀን እንዴት እንደተወጋና እንዴት እንደተረፈ ነግራችኋለሁ። ሰላም ጤና ይስጥልኝ የዩቲዩብ ቲፕስ ቤተሰቦቻችን። በባህር መካከል ብቻውን በትንሽ ጀልባ ብትቀሩ ስንት ቀን ትኖራላችሁ? አንደኛ ስቲቨን ካላን። ዛሬ የምትሰሙት ታሪክ የፊልም ስክሪፕት አይደለም። ስቲቨን ካላን በአሜሪካ ሀገር በኒውዮርክ ግዛት ተወለደ። ጀግና ወታደር አይደለም፣ ሀብታም አይደለም፣ ታዋቂ አይደለም። ነገር ግን አንድ ነገር ይወድ ነበር፣ ባህርን፣ ጀልባ መስራትን፣ በባህር መጓዝን ህይወቱ ነበረ። በ1982 ከአውሮፓ ወደ አሜሪካ ብቻውን በጀልባ ለመጓዝ ወሰነ። እችላለሁ ብሎ አመነ። እንዲሁም ጉዞውን ጀመረ። ታዲያ አንድ ሌሊት በአትላንቲክ ውቅያኖስ ላይ ሲጓዝ በሌሊት ትልቅ አሳ መርከቡን መታውና ሰነጠቀው። ውሃ መግባት ጀመረ። መርከቡ በትንሽ ጊዜ ውስጥ መስጠም ጀመረ። ሰላም ያለው ባህር ነበር። ኮከቦች ይታዩ ነበር። ነፋሱ ዝቅተኛ ነበር። በድንገት ግን ብጥብጥ አለ ሁሉ ነገር። ውሃ ወደ ውስጥ መግባት ጀመረ። ስቲቨን በጣም ደነገጠ። ለመጠገም ቢሞክርም ነገር ግን አልቻለም። እሱና ባህር አልተስማሙም። ጀልባው ቀስ ብሎ መስጠም ጀመረ። አንድ አማራጭ ብቻ ነበር፣ እሱም የእርዳታ ጀልባ። መርከቡ ድምፁ ጠፋ። ሁሉም ነገር ተበላሸ። ስቲቨን ትንሽ የእርዳታ ጀልባ ብቻውን ባህር ላይ ቀረ። ፀሐይ ያቃጥለዋል፣ ቆዳው ይቃጠላል። ሌሊት ሲሆን ብርዱ ያንቀጠቅጠዋል። ፍርሃቱ ጨመረ። ከላይ ወፎች ይዞሩታል። ሻርኮች እንዱ ጀልባውን ይዞሩት ነበር። አንዳንድ ጊዜ በአፋቸው ጀልባውን እየመቱት ያስደነግጡት ነበር። ስቲቨን በትንሽ ቢላ ራሱን ይከላከል ጀመረ። በአንድ ስህተት ህይወት ያበቃል ብሎ ማሰብ ጀመረ። የያዘው ውሃ ተጠናቀቀ። ምግብም አልነበረውም። ዝናብ ሲዘንብ እጆቹን ይዘረጋል። በጨርቅ ውሃ ይሰበስባል። አሳ ይይዛል። ጥሬውን ይበላል። አንዳንድ ጊዜ ከባህር ውሃ ይጠጣል። ከዚያም ሆዱን በጣም ይቃጠላል፣ ምክንያቱም የባህሩ ውሃ ጨዋማ ስለነበረ። ሀበሻ ከረሃብ ሞት ይቀርማል የሌለ ጥማት ደግሞ ፈጣን ገዳይ ነው። ስቲቨን ካላን 76 ቀን እነዚህን ሁሉ እንዴት አሸነፈ? ጀልባው ሲሰጥም ስቲቨን በፍጥነት ከመርከቡ አንዳንድ ነገሮችን አወጣ። ጥቂት የደረቅ ምግብ፣ ትንሽ የታሸገ ውሃ። የአሳ መያዣ ወጥመድ፣ መርፌ። እነዚህ በመጀመሪያ ቀናት ህይወቱን አዳኑት። ነገር ግን ባህሩ ረጅም ነው፣ ሊቆይ የሚችልበት ሁኔታ ላይ አልነበረም። ምግቡ በጣም በፈጣን ሁኔታ ማለቅ ጀመረ። 5ኛ ቀን የተቀመጠው ምግብ ተጠናቀቀ። አሁን ምን ይሆናል ብሎ መጨነቅ ጀመረ። ከዚህ በኋላ ስቲቨን ባህርን ምግቡ አደረገ። በአንድ ትንሽ ወጥመድ አሳ ይይዛል። አንዳንዴ ጥሬውን ይበላል፣ አንዳንዴ በፀሐይ ያደረቀ ይበላል፣ አንዳንዱን ለቀጣይ ቀን ያስቀምጣል። ነገር ግን ይህ ሁሉ ለሱ አስፈላጊ ብቻ አልነበሩም። የአሳ ስጋ ብቻ አይበቃም። የአሳ ጉበት፣ ልብ፣ አይን፣ እነዚህን ሁሉ ይበላ ጀመረ። ምክንያቱም እነዚህ ክፍሎች ቪታሚን እና ኃይል ብዙ ነበራቸው። እነሱ ሰውነቱ እንዳይፈርስ ይጠብቁለት ነበር። አንዳንድ ጊዜ እድል ይረዳዋል። የባህር እባብ ትልቅ አሳ ቢያገኝ ይጠቀም ነበር። ነገር ግን ይሄ አደገኛ ነው። ወደ ባህሩ ሲወርድ ሻርኮችን ይጠራል። ስለዚህ በፍጥነት የተገኘውን መመገብ ጀመረ። ስቲቨን ዝናብ ሲዘንብ በልብሱ በጨርቅ ውሃ ይሰበስባል። ያንን ውሃ እንደ ወርቅ ነበር የሚጠብቀው። አንዳንድ ጊዜ በጣም ትንሽ ይጠጣል። ከዚያም በጥማት ይታመማል። ኃይሉም ይወርዳል።
እርሱ የባህር ውሃ እንደ መድኃኒት አልቆጠረውም፣ እንደ መርዝ ቆጠረው እንጂ። ትንሽ ትንሽ መብላት፣ ኃይሉን መቆጠብ፣ ከፀሐይ መሸሸግ፣ ሌሊት ደግሞ ሰውነቱን መሸፈን። ከምግብና ከውሃ በላይ አንድ ነገር ነበረ ውስጡ፣ እሱም ተስፋ። ዛሬ ካልሆነ ነገ ሊሆን ይችላል ይል ነበረ። ነገር ግን ባህሩን ምግብ አደረገ፣ አሳ በላ፣ ዝናብን ጠጣ። ተስፋው ግን አልሞተም። ቀናት ተቆጠሩ፣ 10፣ 20፣ 40። እስካሁን ድረስ ማንም ያየው የለም። እሱ ግን ተስፋውን አልተወም። ዛሬ አይሆንም ነገ ሊሆን ይችላል ይላል። 76ኛው ቀን ላይ መርከብ ታየ። ስቲቨን የቀረውን ኃይል ሰበሰበ፣ እጁን ከፍ አደረገ። ለሱ ያች ቀን የድሉ ቀን ነበረች። እጁን ከፍ እንዳደረገ የነፍስ አድን ሰራተኞች አዩት። በ76ኛው ቀን ከባህር ጋር ተዋግቶ አሸነፈ። ስቲቨን ካላን ኃይለኛ አልነበረም፣ ነገር ግን ተስፋ ነበረው። አንዳንድ ጊዜ ህይወት የሚያድነው ጡንቻ አይደለም፣ እምነትና ተስፋ ናቸው። በዚህ ሰዓት ስቲቨን ካላን ታዋቂ የመጽሐፍ ደራሲ ነው። ሁለተኛ ቻርልስ ጆጊን። በ1912 ታይታኒክ የዓለም ትልቁ መርከብ እየሰመጠ ነው። ውሃው በጣም ብርድ ነው። ሰዎች በደቂቃዎች እየሞቱ ናቸው። አሁን አስቡት፣ ወደዚህ ውሃ ብትወርቁ 2 ወይም 3 ደቂቃ ብቻ ትኖራላችሁ። ነገር ግን ቻርልስ ጆጊን መርከቡ ሲሰጥ ወደ ቀዝቃዛው ባህር ወደቀ፣ ነገር ግን አልሞተም። ሰዎች በየደቂቃው ሲሞቱ ቻርልስ ለሰዓታት በቀዝቃዛ ውስጥ ቆየ። የማያምነው ነገር ምን እንደነበረ ይህ የታይታኒክ እውነተኛ ሚስጥር ይነግረናል። አንድ ነገር አስቡ፣ ሌሊት ጨለማ ነው። አንተ ባህር ውስጥ ነህ። የውሃው ሙቀት -2 ዲግሪ ሴንቲግሬድ ነው። በእንዲህ ውሃ ውስጥ ሰው 5 ደቂቃ እንኳን መኖር አይችልም። ዛሬ የምነግራችሁ ሰው 2 ሰዓት ቆይቶ አልሞተም። በ1912 ዓመተ ምህረት የሰው ልጅ ከባህር በላይ ነኝ ብሎ ያምን ነበር። ከዚያ እብሪት ውስጥ አንድ መርከብ ተፈጠረ፣ ታይታኒክ። መስጠም አይችልም ብለው ጻፉበት። ነገር ግን ባህር ሰውን አይሰማም። በመርከቡ ውስጥ ነገስታት ነበሩ፣ ባለጠጎች ነበሩ፣ ታዋቂ ሰዎችም ነበሩ። ታሪኩን የሚቀይረው ግን እነርሱ አልነበሩም። የሚቀይረው አንድ ቺፍ ነበረ። ስሙ ቻርልስ ጆጊን ይባላል። ሌሊት 11:40 በመርከቢቱ ውስጥ ድንጋጤ ሰፈነ። መርከቡ ተንቀጠቀጠ። ሰዎች በድንጋጤ ተዋጡ። ውሃው በመርከቡ ውስጥ ቀስ በቀስ ወደ ታች መግባት ጀመረ። ሞት እየቀረበ ነበር። ሴቶች እየጮሁ ነው። ህፃናት ይንቀጠቀጡ ነበር። አባቶች ልጆቻቸውን ተመልክተው ያለቅሱ ነበር። በዚያን ጊዜ ጆጊን ሰዎችን ጀልባ ላይ ያስቀምጥ ነበር። ራሱን አላሰበም። ከዚያም ወደ ክፍሉ ገባ። አልኮል መጠጣት ጀመረ። ይህ ውሳኔ ህይወቴን ያድነኛል ብሎ በፍጹም አላሰበም። በመጨረሻ መርከቢቱ ለሁለት ተከፈለች። ጆጊን ጫፉ ላይ ቆሞ ወደ ታች ተመለከተ። ጨለማ፣ ውሃ፣ ሞት። ከዚያም ወደ ታች ወረደ። 5 ደቂቃ አልቆዩም። ጆጊን ግን አልጮኸም፣ አልተደናገጠም። በጀልባ አጠገብ ተንሳፋፊ ሆኖ ቆየ። 1 ሰዓት፣ 2 ሰዓት። እስካሁን ድረስ ሳይንስ ይደነቃል። ጀልባ ላይ ያሉ ሰዎች አዩት። ያው ነው። አወጡት። እግሩ ብቻ ትንሽ ተጎድቷል። ፍርሃት አልነበረበትም። ደግሞ ይንቀሳቀስ ነበር። አንድ ነገር ግልጽ ነው። መረጋጋት ህይወቱን አዳነችው። ታይታኒክ 1500 ሰዎችን ህይወት የቀጠፈ ሲሆን፣ ነገር ግን አንድ ሰው ሰውነቱን ብቻ አይደለም ታሪክን አሸነፈ። አንዳንድ ጊዜ ለመኖር መታገል ብቻ አይደለም፣ መረጋጋት ነው። እንደዚህ ሰው እድል። እነዚህ ታሪኮች ለእድልና ለተስፋ ምክር ናቸው። ከተመቹት ላይክ ማድረግ፣ ሰብስክራይብ ማድረግ አይርሱ። ወዳችኋለሁ። መልካም ጊዜ። ይህ ኢትዮ ቲፕስ ነው።